ሻሎም ቅዱሳን እንደምን ከረማችሁ? የእግዚአብሔር ጸጋና ሰላም ይብዛላችሁ። ታላቅ ምስራች ይዤላችሁ መጥቻለሁ። ይህም ታላቅ ምስራች ምንድነው? በቡታጀራ ከተማ ታላቅ የጀማ የወንጌል ስርጭት ክሩሴድ ኮንፈረንስ በቡታጀራ ስታዲየም ተዘጋጅቶላችኋል። የዚህ በረከት ተካፋይ እንድትሆኑ ዛሬም ጥሬን አስተላልፋለሁና በዚህ ፕሮግራም ላይ ወንጌል በኃይል ይሰበካል፣ እንደዚህም ለሕሙማን ይጸለያል፣ እንደዚህም ደግሞ እግዚአብሔር በእውነትና በመንፈስ ይመለካልና መታችሁ እዚህ በረከት ተካፋይ እንድትሆኑ ዛሬም ጥሬን አስተላልፋለሁ። እንግዲህ ይሄ ፕሮግራም የሚካሄድበት ቦታ በቡታጀራ ከተማ ከካምፕ ፊት ለፊት ባለው ስታዲየም ላይ ነው የሚካሄደውና ይሄ እንግዲህ ትልቅ ለከተማችን የሚጸለይበት ለምድራችን ለኢትዮጵያ የሚጸለይበት ፕሮግራም ነውና ይሄ ፕሮግራም የተዘጋጀው የደስታ ወንጌል ዓለም አቀፍ ሚኒስትሪ ከቡታጀራ ወንጌል አብያተ ክርስቲያናት ጋር በህብረት መተባበር የተዘጋጀ ኮንፈረንስ ነው። መታችሁ እዚህ በረከት ተካፋይ እንድትሆኑ ዛሬም ጥሬን አስተላልፋለሁ። አዎ መዳን ደግሞ በሌላ በማንም የለም። እንድንበት ዘንድ ለሰው ልጆቹ ሊሰጥ አንድ ስም ነው፣ ስም ክርስቶስ ኢየሱስ ነውና የሐዋርያት ሥራ ምዕራፍ 4 ቁጥር 12 እንደዚሁም በእርሱ የሚያምንም ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አምላክ አንድያ ልጁን እስከሚሰጥ ድረስ ዓለምን ሁሉ እንዲህ ወዷልና ይላል ዮሐንስ ወንጌል ምዕራፍ 3 ቁጥር 16። ስለዚህ ወደዚህ በረከት መጥታችሁ ንስሐ ገብታችሁ የዘላለም ሕይወት እንድታገኙ ዛሬም ጥሬን አስተላልፋለሁ። ኢየሱስ ክርስቶስ ከዘላለም ሞት ያድናል። አሜን። ተባረኩ። ለምድራችን ለኢትዮጵያም ሰላምና ረፍት ይሁን። አሜን።